አሃ ምናትቼ አንቺን የመሰለ ቆንጆ ሰው አግኝቼ አተረፍኩኝ ብዙ ካንቺ ተዘግቼ በተባረከ ቀን አንቺን ውብ አግኝቼ መታደል ነው ለኔ አሃ ምናትቼ አንቺን የመሰለ ቆንጆ ሰው አግኝቼ አተረፍኩኝ ብዙ ካንቺ ተዘግቼ በተባረከ ቀን አንቺን ደግ አግኝቼ ለካስ ፍቅርን ሰብከቸኝ ያንቺስ ወዳጅ ድንገት ካገኝ ቢዘገይም ዳልፈሞራቱ ያያል ሲደርስ እንደምኞቹ ከመግበስበስ ካዘናፌ ባንቺ ፍቅር ብዙ ማትረፌ አሁን ገባኝ ፍቅሬ ጨመረ ሲያምር ቤቴ በያደረ ምናትቼ አንቺን የመሰለ ቆንጆ ሰው አግኝቼ አተረፍኩኝ ብዙ ካንቺ ተዘግቼ በተባረከ ቀን አንቺን ውብ አግኝቼ መታደል ነው ለኔ አሃ ምናትቼ አንቺን የመሰለ ቆንጆ ሰው አግኝቼ አተረፍኩኝ ብዙ ካንቺ ተዘግቼ በተባረከ ቀን አንቺን ደግ አግኝቼ ቅብዝብዙ ቅርቻቻው ልቤ ጓደ መግዛት ያቃተው ቀንዴ ሰው አግኝቼ ማፍቀር ከቻለ ከዚህ በላይ ምን ዕድል አለ አንቺን ይዤ ከጎኔ ያለሽ የፈለገ ይምጣ ታውቂያለሽ እኔ አልፈራም ሳለኝ ወዳጄ በዚህ ፍቅር ያስለቀን እንጂ በአንድ ሳምንት አንታይልም ትንሽ ከፋይልም አረ ጦጣ እሺ ለማንኛውም ጋይስ ለአንድ ሳምንት ስንጠፋ እናንተ ላይ አንጠፋም እንመጣለን ቪዲዮ እንሰራላችኋለን አሪፍ ነገር ይዘንላችሁ እንመጣለን ማለት ነው ቤተሰቦቻችን ስለዚህ ሄርሚ ከዚህ በኋላ
ከዚህ በኋላ እናት ልሆን ነው። ወደ እናት መስመር እየሄድሽ ነው ማለት ነው። ወደ እናትነት መስመር እየሄድኩ ነው። ብዙ ነገር ነው ከዚህ በኋላ ስክን የምለው። ስክን? ፍክት ነው የሚባለው። ስክን መስከን። እናት እንዴት ናት? ስክን ትላለች እኮ። ፍክትም ትላለች። ፍክትም እላለሁ። ያው የእርግዝና ሆርሞኑን ባላውቀውም እንደዛ ሆናለሁ። እሺ፣ ለማንኛውም ጋይስ አሁን ትንሽ ብርድ እየመጣ ስለሆነ ሄርሚ ደግሞ ብርድ ሊነካት ስለማይገባ ቶሎ ብለን ከብርድ እናሸሻታለን። ከዛ ወደ ቤት ደግሞ ይዘናት እንሄዳለን ማለት ነው ፋሚሊዎቻችን።